አንዳንድ ጊዜ የምንኖርበት ዓለምኛ እንደምናስበው ቀላል ሳይሆን እርስ በርስ የተጠላለፉ የተለያዩ ዓለማት ፓራሌል ዩኒቨርስስ ውጤት ሊሆን እንደሚችል የሚያሳዩ ክስተቶች ያጋጥማሉ። ዛሬ የምንመለከተው ታሪክ በ1954 በጃፓን አውሮፕላን ማረፊያ የተከሰተና እስካሁን ድረስ የዓለም ትልቁ እንቆቅልሽ ሆኖ የቆየ እውነተኛ ታሪክ ነው። ወደዚህ ምስጢራዊ ታሪክ ከመግባታችን በፊት ግን እንዲህ ያሉ አስገራሚ ታሪኮች እንዲደርሷችሁ ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ሐምሌ 1954 ጃፓን ቶኪዮ። በቶኪዮ የሚገኘው የሃኔዳ አውሮፕላን ማረፊያ እንደማንኛውም ቀን በተሳፋሪዎች ተሞልቷል። ከታወቁት አየር መንገዶች በአንዱ የመጣ አንድ ረጅምና ቆንጆ ሰው ፓስፖርቱን ለኢሚግሬሽን መኮንኖች አቀረበ። ሰውየው ፈረንሳይኛ ይናገራል፣ ጥቂት ጃፓንኛም ይችላል። ነገር ግን መኮንኑ ፓስፖርቱን ሲመለከት ደነገጠ። ፓስፖርቱ የተሰጠው ታውሬድ ከሚባል አገር ነው። መኮንኖቹ ግራ በመጋባት ታውሬድ የምትባል አገር የት ነው ያለችው ብለው ጠየቁት። ሰውየውም በጣም ተገርሞ እንዴት አታውቁም? ታውሬድ በአውሮፓ ውስጥ በፈረንሳይና በስፔን መካከል የምትገኝ የሺህ ዓመታት ታሪክ ያላት አገር ናት ሲል መለሰ። መኮንኖቹ የዓለምን ካርታ አምጥተው እንዲያሳያቸው ጠየቁት። ሰውየው ካርታውን ተመልክቶ በአሁኑ ሰዓት አንዶራ የምትገኝበትን ቦታ ጠቆመ። ነገር ግን እዚያ ቦታ ላይ አንዶራ የሚል ስም ሲያይ ተቆጣ። እዚህ ቦታ ላይ መሆን ያለበት ታውሬድ ነው፣ አንዶራ የምትባል ሀገር ሰምቼ አላውቅም ሲል ጮኸ። የሚገርመው ግን ሰውየው የያዘው ፓስፖርት ኦሪጂናል ነው። ቀደም ብሎም ወደ ተለያዩ አገራት ጃፓንን ጨምሮ ሲጓዝባቸው የነበሩ የቪዛ ማህተሞች ነበሩት። የያዘው ገንዘብም ከተለያዩ የአውሮፓ ሀገራት የተውጣጣ ነበር። የጃፓን ባለሥልጣናት ጉዳዩ ግራ ስላጋባቸው ሰውየውን በአንድ ከፍተኛ ጥበቃ የሚደረግበት ሆቴል ውስጥ አሳደሩት። ከበሩ ውጭ ሁለት የታጠቁ ፖሊሶች እንዲጠብቁ ተደረገ። ሰውየው ሊያመልጥ የሚችልበት ምንም መንገድ አልነበረም፣ ምክንያቱም ክፍሉ በጣም ከፍ ያለና መስኮቱ የማይከፈት ነበር። በማግስቱ ጠዋት ፖሊሶች ሰውየውን ለተጨማሪ ምርመራ ሊወስዱት በሩን ሲከፍቱ ግን ክፍሉ ባዶ ነበር። ሰውየው እንደ ጉም በኖ ጠፍቷል። በሩን ሲጠብቁ የነበሩት ፖሊሶች ማንም ሲወጣ እንዳልገጠማቸው ማረጋገጫ ሰጡ። የባለሥልጣናት እጅ የነበሩት የእሱ ፓስፖርት፣ የባንክ ሰነዶችና መታወቂያዎችም ጭምር ከቢሮው ውስጥ አብረው ጠፍተዋል። ይህ ሰው ማን ነበር? በስህተት ከሌላ ዓለም ዘልቆ የገባ መንገደኛ ወይስ የጊዜ ተጓዥ? ሳይንቲስቶችም ሆኑ ፖሊሶች እስካሁን ድረስ ይህ ሰው የት እንደደረሰና ታውሬድ የምትባለው ሀገር የት እንዳለች መልስ ሊያገኙላት አልቻሉም። እናንተስ ምን ይመስላችኋል? ሐሳባችሁን በኮሜንት ላይ አስፍሩልኝ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ደህና ሰንብቱ።